አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ቆያችሁልኝ? እንዴት ናችሁልኝ? እኔ ጋ አልሐምዱሊላህ ረብል ዓለሚን። አህለ ወሰህለን ወመርሐበን ተፈደሉ። ዛሬ አብረን የእስላማዊ መድኃኒቶች አብረን እናያለን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መድኃኒት የምናገኝባቸው የቁርአን አንቀጾች ነግሮናል። ኢንሻአላህ ቢዝኒላሂ ተዓላ በአላህ ፍቃድ አብረን እንማማራቸዋለን። እስላማዊ መድኃኒቶች ይላል። እስልምናና ጤና ይላል። እስላምና የሰው ልጆችን አካላዊ፣ መንፈሳዊና አእምሯዊ ጤንነት የሚያጠቃልል የተሟላ ፍጹም የሆነ ህይወት መንገድ ነው ይላል። ማንም እስልምና ትምህርት የሚያጠናና ሰው ይሄንን እውነታ በሚገባ ሊረዳን ይችላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አካላዊና መንፈሳዊ ጤንነትን እንዲኖረን ይህንን እውነታ በግልጽ ህይወታቸው ውስጥ በቁርአንና በሀዲስ በመጠቀም ህብረተሰቡ ግንዛቤ እንዲኖረው በተፈጥሮ መድኃኒት ሲጠቀሙ እንደነበሩ ይታወሳል። ይህንን እውነት በህይወታቸው ውስጥ አስቀምጠው የተፈጥሮ መድኃኒቶችን አጠቃቀም እንደ ጥቁር አዝሙድ፣ ማር፣ እንጉዳይ፣ የወይራ ዘይት፣ ተምር እና ደረቅ ወይን ወዘተ ከእርሳቸው ትምህርቶች ውስጥ የተካተቱ እውነተኛ መድኃኒቶች ውስጥ ይጠቀሳሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት አላህ የፈጠራቸውን በሽታዎች ሁሉ ያለ መፍትሄ አልፈጠራቸውም፣ እርጅና ቢሆን እንጂ። አዳኝም ፈዋሽም ችሮታ ባለቤት ለሆነውን በአላህ ብቻ ነው። አላህ እስዋ አንድ ባሪያውን በሽታ አያመጣበትም፣ ወንጀሉን ሊያብስለት እና አጅር እንዲያገኝ ቢሆን እንጂ። በአላህ ያመነ ሙእሚን ሲታመም አልሐምዱሊላህ ብሎ አምላኩን ያመሰገነ ከበሽታው ጀርባ ትልቅ ትሩፋት ያገኛልና ይለናል። አልሐምዱሊላህ በአላህ ያመነ መቼም ትርፋማ እንደሚሆን ይነግረናል ሐዲሱ። አልሐምዱሊላህ አላህ ስብሓነሁ ወተዓላ ለሰው ልጆች በተፈጥሯቸው በተፈጥሮ መድኃኒት እንዲድኑና በተፈጥሮ መድኃኒት እንዲታከሙ በቁርአን አንቀጾች ይነግረናል። አልሐምዱሊላህ ረብል ዓለሚን። ውድና የተከበራችሁ የዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። እንደውም ቪዲዮአችን ከወደዳችሁት እስከ መጨረሻውን በማየት አበረታቱን። በኮሜንት ሀሳብ አስተያየቶቻችሁ አሳውቁን። እንወዳችኋለን። ቻናላችንም አዲስ ነን፣ አበረታቱን።